በአፍሪካ ምድር በኬንያ ማሳይ ማራ ወርቃማ ሰማይ ስር ስሙ በዱር ውስጥ የሚያስተጋባ አንበሳ ይኖር ነበር። ስሙም ስካርፌስ በመባል ይታወቃል። እንደ አውሮፓውያን አቆጣጠር በ2007 ስካርፌስ፣ ሞራኒ፣ ሲኪዮ እና ሃንተር የተባሉ የአንበሳ ደቦሎች ይወለዳሉ። በኬንያ በሳቫና ምድር በወድቀው አድገው ከዛም የሳቫና ምድር በንግስናቸው ለመግዛት የሚያልሙ አንድ ላይ ሆነው እነሱን ለማቆም የማይቻሉ ነበሩ። ነገር ግን አካላቸው ሲጠነክር ጎልማሳ እየሆኑ ሲመጡ ስካርፌስ የተለየ እየሆነ መጣ። በጉልበቱ፣ በንቃቱ፣ በኃያልነቱ ከሌሎቹ አንበሶች የተለየና ጀግና መሆኑን እያስመሰከረ መጣ። ስካርፌስ ጠንካራ ከመሆኑ የተነሳ ከሌሎች የአንበሶች ህብረት የተለየ አደረገው። ይህም እንዲሆን ያደረገው በዙሪያው ባሉ ጀግና ወንድሞቹ ነበር። ስካርፌስ በአንድ ወቅት ለግዛት በተደረገ ከባድ ውጊያ በቀኝ ዓይኑ ላይ ጥልቅ የሆነ ጠባሳ ተፈጥሮበት ነበር እና ከዚያን ቀን ጀምሮ በዓይኑ ላይ የተፈጠረው ጠባሳ የእሱ መለያ ሆነ። ስሙን የሰጠው ጦርነት ነው። ስካርፌስ በግዛቱ ላይ በተደረገው ጭካኔ የተሞላበት ጦርነት በቀኝ ዓይኑ ላይ ሙሉ ለሙሉ ሊያገግም ያልቻለውን ከባድ ጠባሳ ጥሎበታል። ምንም እንኳን ጠባሳው ሙሉ ለሙሉ ባይድንም ልዩ ገጽታውን በመጨመር የጀግንነት እና የኃይል ምልክት ሆኖለታል። በዓይኑ ላይ ያለው ጠባሳ ከመንጋው ውስጥ ሰዎች እሱን ለመለየት ይረዳቸውም ነበር። ይህን የስካርፌስ ታሪክን የሰሙ ብዙ ቱሪስቶች ስካርን ለመመልከት በኬንያ ማሳይ ማራ ብሔራዊ ፓርክ በመምጣት ጎብኝተውታል።